መጀመሪያ ዋና ዋና የጦር ማዘዣዎችን ቀጥሎም ብሔራዊ የቴሌቪዥንና የሬዲዮ ጣቢያዎችን ተቆጣጠሩ። በዚህ ሁሉ መሃል ግን ጨዋነትን አላጓደሉም። ቤተ መንግሥቱን ከበው በማዕረግም በስልጣንም የሚበልጧቸውን የቀድሞ አዛዣቸው የሆኑትን የአገሪቱን ፕሬዝዳንት በክብር ከስልጣን እንዲለቁ በሀገር ሽማግሌዎችና በሃይማኖት አባቶች አስጠየቁ። የሰጡት የ48 ሰዓት የጊዜ ገደብ ተከብሮ ጥቅምት 2 ቀን 2022 ፕሬዝዳንቱ የማርያም መንገድ ተሰጥቷቸው በሰላም ቤተ መንግሥቱን ተሰናብተው ሀገራቸውን ለቀው ወጡ። የቡርኪና ፋሶ ሕዝብ ማን እንደሆነ እንኳን በቅጡ የማያውቀውን ወጣቱን መሪ በአፍሪካዊ የዋህነት ተስፋ ሰንቆ በደስታ ነበር የተቀበለው። መፈንቅለ መንግሥቱ በመላው ዓለም ሲሰማ ግን ያው የተለመደው አፍሪካዊ የሥልጣን ግልበጣ ነበር የተባለው። የፖለቲካ ተንታኞችም ሥራ ቀሏቸው ሰነበቱ። ለትንታኔ የማያስቸግረው ሳይጀ